ኢየሱስ በሚልበት መጠን እኔ ልል አልችልም። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ሲል ለዘላለም ከአባቴ ጋር የኖርኩኝ ከአባቴ እኩል ነኝ ያለ ነው። እኔ ስጸልይ በክርስቶስ ኢየሱስ ስም ነው የምጸልይ። ዝም ብዬ አልጸልይ። እግዚአብሔር እኔን የሚቀበለኝ በክርስቶስ ኢየሱስ በኩል ብቻ ነው። ከኢየሱስ ውጪ ከቁጣው በታች ነው የምወድቅ። በኢየሱስ በኩል ሲሆን ልጆቼ የእግዚአብሔር ምሕረት የተከፈተው በልጁ ደም በኩል ነው የተከፈተው። ስለዚህ በኢየሱስ በኩል ሲያገኘኝ ብቻ ነው አባ አባ ብሎ የሚጮህ የልጅነት መንፈስ። የድነታችንን መስራች እግዚአብሔር በመከራ ፍጹም አድርጎታል። አዎ እግዚአብሔር ድነትን ቁጥር 10 ላይ አከናውኗል። አዎ ድነት ኦልሬዲ እግዚአብሔር መስቀል ላይ ጨርሶታል። አዎ እግዚአብሔር ለሰው ልጆች ሁሉ አቅርቧል። የድነታችን መስራች ወይንም ለሰው ልጆች የሚሆነውን እግዚአብሔር ድነት የሰራው በልጁ በኢየሱስ ክርስቶስ በኩል ብቻ ነው። ሰው በምንም መንገድ አይድንም፣ በክርስቶስ ኢየሱስ ብቻ ነው። ይሄንን የመዳኛ መንገድ ያዘጋጀው ራሱ አዳኙ እግዚአብሔር ነው። ሰውን በምን ታድነዋለ? ተጣጥሮ ታድነዋለ? ጾሞ ተግቶ ሲባል አላድነውም እና የድነታቸው መስራች ይሄው ብሎ በመከራ ፍጹም አደርገዋለሁ። ድነታቸው የተገኘው ኢየሱስ ተሰቃይቶ ነው ማለት። ድነታችንን ያገኘነው ኢየሱስ በመስቀል ላይ በመከራ ውስጥ አልፎ ለአባቱ ያለውን መገዛትና መታዘዝ ፉልፊል አድርጎ ነው። በመከራ ፍጹም ያደርገው ዘንድ ማለት ኢየሱስ ኢምፐርፌክት ነው ማለት አይደለም ትርጉሙ። ይሳሳት ነበር ማለት አይደለም ትርጉሙ። ፈጽሞ መገዛትና መታዘዙን ነገሩን መጨረሱን የሚያመለክት ቃል እንጂ ኢየሱስ ስህተት አልባ ነው። እኔ ስጸልይ በክርስቶስ ኢየሱስ ስም ነው የምጸልይ። ዝም ብዬ አልጸልይ። እግዚአብሔር እኔን የሚቀበለኝ በክርስቶስ ኢየሱስ በኩል ብቻ ነው። በስሜ የምትለምኑትን ሁሉ አባቴ ያደርገዋል። ይሄንን መብት እኔ እንዳገኝ ግን ቀዳሼ እኔን መምሰል ነበረበት፣ መውረድ ነበረበት፣ ዝቅ ማለት። ለእኔ ይሄንን ስፍራ ለመስጠት ኢየሱስ ኢንካርኔት ማድረግ ጠይቆታል። ሰማይ ቁጭ ብሎ አይደለም እንደዚህ ያፈሰሰው፣ መሬት ወርዶ እኔን መስሎ በእኔ መንገድ ገብቶ የኔን ሲቃይ ተካፍሎ የኔን ሞት ሞቶ ሞቴን ሰብሮ የልጅነት መንፈስ ሰጠኝ። የኢየሱስ ደም መሃል ላይ ባይኖር እንዴት አድርጎ ነው እግዚአብሔር የሚያየኝ? አያችሁ፣ ለዛ ነው ሁሌ እኛ ግን የተሰቀለውን ክርስቶስን እንሰብካለን የምንለው።